ሰላም እንዴት ናቸው? አዲስ ዩቲዩብ ስለሆነ ፕሊዝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አግዙኝ፣ ከጎኔ ሁኑ። ዛሬ አዲስ በመሆኔ መጠን ትንሽ ሀሳብ ላቀርብ እፈልጋለሁ። እሱም የማቀርበው ሀሳብ ስለ ዩቲዩበሮች እና ስለ ፖድካስት እና የኢትዮጵያ ፊልሞች ላይ በትንሹ አንድ ነገር ማለት እፈልጋለሁ። ይሄን ለማለት የተነሳሳሁበት ምክንያት ዛሬ አጋጣሚ የኢትዮ ሲኒማ እያየሁ ነበር እና የሆነ ከ9 ዓመት በፊት የተሰራ ፊልም አጋጣሚ አላየሁትም ነበረ። ዛሬ በአጋጣሚ አይቼው በጣም ስላስደበረኝ ነው እዚህ ጋር መጥቼ የሆነ ነገር ልል የፈለኩት። እና ምንድነው አንዳንዴ በፊልም ላይ የሚቀርቡት ቃላቶች፣ የሚጠቀሙት ቃላቶች፣ የሚደረጉት ድርጊቶች እና የሚሆኑት የምናያቸው በቪዲዮ ላይ የምናያቸው ነገሮች በጣም ከባህላችን ወይ ደግሞ እኛ ከለመድነው ፓርት በጣም የወጡ ሆነው እናገኛቸዋለን። አንዳንዴ በእርግጠኝነት ብዙ ሰው የሚሰራው ከዚህ ፊልም ሰው ይማራል፣ የሆነ ነገር ያስባል ብሎ በሚል ነው ይሄ ነገር የሚሰራው። ግን ደግሞ እንደዚሁ ከዚህ ነገራቶች የሚማር ራሱን የሚጠብቅ ከፊልሞቹ ብዙ ነገሮችን ጠቃሚ ነገሮችን የሚወስድ ሰው እንዳለ ሁሉ ለጥፋት ሂንት የሚጠቀምበት በጣም ብዙ ሰው እንዳለም መዘንጋት የለብንም። ምክንያቱም ብዙ ሰዎችን እናያለን። በጣም ብዙ ክራይሞች እየበዙ ነው በሀገራችን ላይ እና አይ ዶንት ኖ እንዴት እንደሚያስብ ሰው። ብዙ ሰው በእርግጠኝነት የሚያስበው ሰው ከፊልም ይማራል። ልክ መጀመሪያ ላይ እንዳልኩት ክራይሞች እየበዙ ነው። የምናስብ ከሆነ የሚደረጉ በሀገራችን ላይ የሚደረጉ ድርጊቶችን የምናያቸው ከሆነ በጣም በልጅነታችን በኢትዮ ሲኒማ ስናይ የነበረው ክራይሞች፣ ወንጀሎች በፊልም ላይ ስናያቸው የነበሩት ወንጀሎች ሙሉ በሙሉ አሁን በአካል በአገራችን ላይ እየተደረጉ ነው። ምንም የሚያደባብቅ ጉዳይ በሌለበት ማለት ነው። አሁን ደግሞ ሌላ ከሱ የበለጠ በጣም የሚያስጠላ በፖድካስት ምክንያት በፖድካስት መንገድ ሆኖ በጣም የወጡ የሆኑ ድርጊቶችን እያየን ነው። በጣም ለመስማት የሚዘገንኑ ድርጊቶችን እያየን ነው። ምን ያክል እውነት እንደሆኑ ማንም እርግጠኛ አይደለም። ሜቢ ለዩቲዩብ የሆነ ገንዘብ ለመስራት ሶሻል ሚዲያ ላይ ለመታወቅ ሊያደርጉት ይችላሉ። ወይ ደግሞ እውነት ተፈጥሮ ሊሆን ይችላል። ያ ፖድካስት ምንም የምናውቀው ጉዳይ የለም። ግን ደግሞ በጣም የሚያስጠሉ ለመስማት የሚዘገንኑ ቃላቶችን፣ ለመስማት የሚዘገንኑ ድርጊቶችን እያየን ነው። ይሄ ደግሞ ወደፊት ሀገራችን ወዴት ትሄዳለች? እኛስ ምንድነው የሚሆነው? ከዚህ በኋላ ያለው ትውልድስ እጣ ፈንታው ምን ይሆናል የሚለው ፓርት በጣም አሳሳቢ ነው። ምክንያቱም ልክ መጀመሪያ ላይ እንዳልኳችሁ በልጅነታችን በፊልም ላይ ስናይ የነበረው እና ሀገራችን ላይ ተደርጎ የማያውቁ ነገሮች፣ በጣም አዲስ እንግዳ የሆኑ ክራይሞች በአገራችን ላይ በዚህ ሰዓት እየተፈጸሙ ነው። ይሄን ተከትሎ ወደፊት እኛ ዩቲዩበሮች፣ ፖድካስት የሚሰሩ ሰዎች አብሶ እና የኢትዮጵያን ፊልም ኢንዱስትሪ ውስጥ ያሉ ሰዎች ለወደፊት እህት ወንድሞቻችን፣ ለታናናሾቻችን ወይም ለልጆቻችን ምንድነው የምናስተላልፈው? ምን ያክል ለነሱ ህይወት እንጨነቃለን? ከዚህ በኋላ በእነሱ ላይ ምንድነው የሚሆነው የሚለውን በጣም ማሰብ አስፈላጊ ነው ብዬ አስባለሁ። ምክንያቱም በፊት እኛ ልጅ ሆነን ፊልም ላይ አይተን በጣም ስንፈራቸው የነበረው ክራይሞች፣ ወንጀሎች፣ ልክ በቪዲዮ ስናይ ስንሳቀቅ የነበሩት ወንጀሎች አሁን ላይ ኖርማል ሆነዋል። ሲፈጠሩ ምንም እንዳልተፈጠረ ማለፍ ተጀምሯል። ተለምዷል፣ በህብረተሰቡ ዘንድ ተለምዷል። አሁን እየተደረገ ያለው በሶሻል ሚዲያ ላይ እየተላለፈ እየሆነ ያለው ነገርስ ምን ያክል ወደፊት
እንደ መሬት ላይ እንደማይፈጠር ምን ያክል እርግጠኛ ነን? እና ይሄ በጣም ሊያሳስበን እና ልናስብበት የሚገባ ጉዳይ ነው። ዛሬ አዲስ ዩቲዩበር በመሆኔ በመጠን እዚሁ ላይ ባቆም ደስ ይለኛል። ወደፊት ደስ ካላችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ እና ደስ ካላችሁ ወደፊት እንደዚህ በመሰለን ነገር ላይ እያወራን እየተመካከርን አብረን እንቀጥላለን። ቸር ቆዩልኝ።